ተቋማት በመንግስት የተሰጠው ትኩረት ውጤት እንዲህ እንዳየነው ሆኖ ተገኝቷል። በፍርድ ቤቶች ምቹ የስራ ቦታ መፍጠር ማለት ፍርድ ቤቶች እንደሚታወቀው ተገልጋዮቻችን ዕለት ተዕለት የሚስተናገዱበት ነው። እናትና አባቶቻችን፣ ወንድሞቻችን በየቀኑ በየጉዳዮቻቸው የሚመጡበት ተቋም ነው። የፍትህ ተቋማት በአጠቃላይ ከፍትህ ጋር በተያያዘ ጉዳይ ያላቸው ሰዎች የሚመጡበት ነው። ምቹ የስራ አካባቢን ፈጠርን ስንል የምናገለግላቸውን ህዝቦቻችንን አከበርን ማለት ነው። ምቹ የስራ ሁኔታን በምንፈጥርበት ጊዜ ትራንስፓረንሲን፣ ፍትሃዊ የሆነ አገልግሎትን፣ ውጤታማ የሆነ ፍትህን፣ ተደራሽ የሆነ ፍትህን መስጠት እንዲያስችለን ዌልካሚንግ የሆነ ኢንስቲትዩሽን በሚፈጠርበት ጊዜ ተገልጋዮቻችን መጥተው ትራንስፓረንት በሆነ ሁኔታ ምቹ ቦታ ላይ አገልግሎትን ደሊቨር በምናደርግበት ጊዜ እኛ የምንገነባው ፐብሊክ ኮንፊደንስን፣ እኛ የምንገነባው ትራንስፓረንሲን፣ እኛ የምንገነባው ፌርነስን በዚህ ህንፃ ውስጥ ዕለት ተዕለት ህግን መሰረት ያደረገ እውነትን መሰረት ያደረገ ፍትህን ሰጥተን በህዝባችን የታመነ ተቋም እንድንገነባ ፈጣሪ ይርዳን። አመሰግናለሁ። በርካታ ፕሮጀክቶችን በጣም ባጠረ ጊዜ በጥራት እንደሚፈጽም በተግባር እያየን እየተማርን ልምድ እየወሰድን እኛም እንደ አርባ ምንጭ ከተማ ከቅርብ ጊዜ ወዲህ የፕሮጀክት የመፈጸም ብቃታችንም ከልምድ እየወሰድ የተማርን ከ4 ወር ወደ 3 ወር ከ3 ወደ 2 ወር እያልን እዚህ ጀርባ ላይ ቅድም የተመለከትነውን የሶስቱ ምድብ ችሎቶች አንዱ ህንፃ 40 ቀን ባልሞላ ጊዜ ውስጥ በማጠናቀቅ ከፍተኛ የፕሮጀክት የመፈጸም ብቃት በጊዜ ሂደት እያጎለበትን እንገኛለን። ይህም እንደ ሀገር፣ እንደ ክልል፣ እንደ ከተማ የሚሰሩ አጠቃላይ ስራዎች በመፍጠር እሳቤ ፕሮጀክቶችን በተጀመረ ጊዜ እና በተገደበ ጊዜ በማጠናቀቅ ለህዝብ አገልግሎት እያዋልን እንገኛለን። ይህም ፓርቲያችን ለህዝብ የገባውን ቃል ሰው ተኮር ፓርቲ መሆኑን በተግባር ያሳየ ተግባር ነው። እንግዲህ ዛሬ ያያችሁት ምናልባትም ለንግግርም ወጥቶ መልእክት ለማስተላለፍ የቸገራቸውና የመረጡት የሚመስለኝ የፍትህ ተቋማት ጥምረት አለ። እንደ አገርም እንደ ክልልም እኛም እንደ ከተማ አብሮ እንደ አንድ ተቋም አብሮ ይንቀሳቀሳሉ። ፍትህ እና ፍርድ ቤት አይለያዩም። እስካሁን ካሉ 350 ፕሮጀክቶች ምናልባትም በ7-8 ወር ውስጥ የተከናወኑ አብዛኞቹ ተጠናቀው ጥቂቶቹ በቅርብ ጊዜ የሚጠናቀቁ አንድ ላይ ሲዳመሩ የከተማውን አገልግሎት አሰጣጥን ቀልጣፋ የሚያደርጉ ይሆናል። አሁን የገነባነው ሃርድዌሩን ነው። ሶፍትዌሩን መገንባት ውስጥ በሰው ኃይል በቴክኖሎጂ የማደራጀት ስራ ደግሞ ቀጥለን እንቀጥላለን። የፍርድ ቤት የፍትህ ተቋማት ስራ በአጠቃላይ ዲጂታላይዝ ማድረግ ስራ ቀጥለን የምንሰራው ጊዜ ማንሰጠው ስራ ይሆናል ማለት ነው። ይሄን በማድረግ የከተማችንን ገቢ ማሳደግ፣ ይሄ ሁሉ ስራ የሚሰራው ገቢ ሲኖር ስለሆነ በቴክኖሎጂ የተደገፈ አገልግሎት መስጠት ደግሞ ገቢ በአግባቡ መሰብሰብ የሚያስችል ስለሆነ በሁሉም ተቋማት ቀጥሎ የምንሰራው ስራ የማዘመን ስራ ይሆናል። ይህን ስራ ማዘጋጃ ላይ ጀምረናል። ይህን ስራ ደግሞ እንደ ክልል የተጀመረው የመሰቡ አገልግሎትን በቅርቡ ከ1 ወር በኋላ እውን የምናደርግ ይሆናል። እነዚህ ስራዎች ሲዳመሩ ገቢ በአግባቡ ሰብስበን ከዚህ የላቁ ተግባራት ለመፈጸም የሚያስችል አቅም ያጎለበትን የምንሄድ ይሆናል። ከለውጡ ማግስት ጀምሮ መንግስት በፍትህ ተቋማት ላይ ሪፎርም በማካሄድ ለህብረተሰቡ ፍትሃዊ፣ ውጤታማ፣ ተደራሽና ተአማኒነት ያለው የፍትህ አገልግሎት ለመስጠት የተለየ ትኩረት በመስጠት እየተንቀሳቀሰ ይገኛል። ይህንንም ተከትሎ የአርባ ምንጭ ከተማ አስተዳደር በፍርድ ቤታችን እንዲሁም በፍትህ ሴክተሩ
የተለያዩ ዘመናዊ ህንፃ እንዲገነባ በማድረግ የዘመነ የፍትህ አገልግሎት ለመስጠት በከፍተኛ ትኩረት እየሰራ ይገኛል። በዛሬዋ ዕለት በምናስመርቀው የፍትህ ሴክተሩ እንዲሁም የፍርድ ቤቶቻችን የህንፃ ግንባታ፣ የእድሳት ስራ፣ የግቢ ውበት ወይም ላንድስኬፕ ስራዎችን እጅግ በሚያምርና ምቹ የስራ አካባቢ በመፍጠር አንዱ የዛሬ ምረቃችን ማሳያ ማለት ይቻላል። በዚህ የግንባታ ስራ ደከመኝ ሰለቸኝ ሳትሉ አሻራችሁን ላበረከታችሁ ተቋማት፣ ግለሰቦች፣ ለተለያዩ ባለድርሻ አካላት እንዲሁም ይህንን ስራ ከጎኑ ያሉ አመራሮችን በማስተባበር ለተቋማችን ልዩ ትኩረት በመስጠት በታሪካችን ለፍትህ ሴክተሩ የሚሰጠውን እይታ በሚቀይር መልኩ ይሄን ያማረ ነገር እንድናይ ልዩ ትኩረት የሰጡ የከተማችን ክቡር ከንቲባ ዶክተር መስፍንን ጨምሮ አመራሩን እንድታመሰግኑ እጠይቃለሁ። ይሄ ስልጠና እንግዲህ ዛሬ የፌስቲቫል ቀን ነው። ፌስቲቫሉ በህፃናት እድሜያቸው ከ12 ዓመት በታች የሆኑ ከ200 በላይ የሆኑ ህፃናቶች ነው የመጡትና የነበረው ፌስቲቫሉ ሂደቱ በጣም ጥሩ ነበረ። በአጠቃላይ ልጆቹ ከሁለት አካዳሚ ነው የመጡት፣ ከቴዎድሮስ አካዳሚና ከሰንሻይን አካዳሚ። ሰልጣኞቹም የተነገራቸውን ነገር በመስማት ማቴሪያል በቂ የሆነ ማቴሪያል ተዘጋጅቷል። ሜዳው ምቹ ነበረ። ስለዚህ ሂደቱ በጣም ኢንተረስቲንግ ነበረ። በተጨማሪ ደግሞ ህፃናቶቹ ላይ ያየነው ክህሎት እኔ በግሌ በጣም ተስፋ የሚሰጥ ልጆቹ ስርዓት ያላቸው ክሬቲቭ የሆኑ ልጆችን ያየሁበት ነውና ሰልጣኞቹም ደግሞ ተመራቂ ኮቾችም የነበራቸው ዴዲኬሽን በጣም ይበል የሚያሰኝ ነው እና ሰልጣኞቹ በክፍል ውስጥ የወሰዱትን ትምህርት እዚህ ሜዳ ላይ እንዲያዩ ቴስት እንዲያደርጉትም ነው ይሄን ፌስቲቫል ዋናው አላማው ማለት ነው። በዛ እድሜ ላይ ህፃናቶቹ በምን አይነት መልኩ ባህሪ ሊኖራቸው ይችላል፣ እነሱስ ምን አይነት ዝግጅትና ምን አይነት ሮል እንዳላቸው ቲዮሪ ላይ በደንብ ተምረዋል። ስለዚህ ያንን እንዲያዩ ያደረግንበት ትርኢት ነውና በቀጣይ ራሳቸውን አዘጋጅታችሁ ጥራት ያለው ስልጠና በመስጠት የአካባቢውን እግር ኳስ በተጨማሪም ደግሞ የሀገራችንን እግር ኳስ የምንቀይርበት ተስፋ እንዳለን ያይቻለሁ። በአሁኑ ሰዓት ላይ በጋሞ ዞን አርባ ምንጭ ከተማ ላይ ስልጠና እየሰጠን ነው። በዚህ ስልጠና ላይ በርካታ ታዳጊ ህጻናት ያሉበት ከተማ ከመሆኑ አንፃር ሰልጣኞች ይህንን ስልጠና ለመውሰድ ወደዚህ ወደ ስልጠናው ቦታ መጥተዋልና ሰልጣኞቹ እጅግ ልምድና አቅም ያላቸው ናቸው። በርካታ የእግር ኳስ ተጫዋችነትን ያሳለፉና በአሁኑ ሰዓትም ደግሞ ፕሮጀክት ይዘው ስልጠና እየሰጡ ያሉ ስለሆኑ ለስልጠናችን ደግሞ ምቹ ይሆናል። ስለዚህ አሁን እንግዲህ ከነሱ የምንጠብቀው ይሄ የወሰዱትን ስልጠና ወደ መሬት በማውረድ በከተማው ላይ ማንንም ሳይጠብቁ ሰፊ ስራ የሚሰሩበትን አጋጣሚ የሚፈጥሩበት ነው። ተተኪዎችን የማፍራት አቅም አርባ ምንጭ የማይታማ ከተማና ዞን ከመሆኑ አንፃር በአካባቢውና ዙሪያ ያሉትን ታዳጊዎች በማሰባሰብ ፕሮጀክቶች ከ13 ዓመት 15 ዓመት 17 ዓመት ያሉ ህፃናቶችን በመያዝ ስልጠናው ቢሰጥ የእግር ኳስን አቅም በከተማችን በክልላችን እንደ ሀገር ትልቅ ስራ ይሰራል የሚል እምነት አለን። እንግዲህ ይሄንን ስራ
በፍቅር ይሰሩታል ብለን እንጠብቃለን። ለዚህ ነው እኛም በፍቅር ስልጠናውን ከኢትዮጵያ እግር ኳስ ፌዴሬሽን በተሰጠን ትዕዛዝ መሰረት ወርደን እንድናሰለጥን መተናል። ስራውንም ሰርተናል። ጥሩ ጊዜ ነው ያሳለፍነው። መልካም ጊዜ እንዲሆንላቸው እንደ አሰልጣኝ ባለሙያ እንመኛለን። ዲ ላይሰንስ በአርባ ምንጭ ከተማ እየተሰጠ ነበር። አሁን ስልጠናውም ዛሬ በተደረገው ፌስቲቫል የማጠቃለያ ስራ ተሰርቷል። ከዚህ በመቀጠል ያው የሰንሻይን አካዳሚም የእናት አካዳሚም የእናት ፕሮጀክት መተው እዚህ ለሰልጣኞቹ ግብአት ሆነዋልና በጣም ደስ የሚል ነገር ነው ዛሬ የታየው ፌስቲቫል። ስልጠናውን ከአርባ ምንጭ ከተማ ባህልና ስፖርት፣ ደቡብ ኢትዮጵያ እግር ኳስ ፌዴሬሽን ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመነጋገር ነው ይሄንን ውድድር ያው እኛ ነን ያመጣነው ሰንሻይን አካዳሚ። ስለዚህ ስልጠናው ቲዮሪ በክላስም ተሰጥቷል። በሁለቱ የኢንስትራክተሮች ክላስ የሰለጠኑትን ነው ዛሬ ሜዳ ላይ ደግሞ በፕራክቲስ ያሳዩትና የክላሱና የሜዳው አንድ ላይ ሲቀናጅ በጣም ያምራልና ቲዮሪና ፕራክቲስን የሰሩትን ደግሞ ነገ ለቀጣይ ትውልድ ህፃናቶች ላይ እንዴት መስራት እንዳለባቸው ነው አጠቃላይ ስልጠና የተሰጠውና በጣም ደስ ይል ነበር። 10 ቀን ውስጥ ስለተነ ስልጠና በቲዮሪና ሜዳ ላይም ከጠዋት ቲዮሪ ከሰዓት ሜዳ ላይ ነበር ሲሰለጠን የነበረው። አሰልጣኞችም ጥሩ በሆነ ዕውቀታቸውን አካፍለውናል። ከስልጠናውም ጥሩ ግንዛቤ አግኝተናል። ከዚህ ፊት የሰለጠነ ስልጠና ነበርና የዛውን ስልጠና ደግሞ ከዚህ ይለያል። አንድ መጀመሪያ ስልጠና ወስደን ስልጠና ገፍተን ነበርና ዘንድሮ ደግሞ አሁን የዲ ላይሰንስ ከካፍ ለወጥ አድርጎ መጣው ስልጠና ነውና ጥሩ ስልጠና አግኝተናል። ከዚህም በኋላ ወተን በልጆች ላይ መስራት እንዳለብን 6 ዓመት ጀምሮ እስከ 12 ዓመት ልጆች ላይ በደንብ አድርገን ሰርተን ጥሩ ተተኪ ልጆችን ማፍራት እንዳለብን ስልጠናው አግኝተንና ያሰለጥኑ አሰልጣኞች በእውነት ዕውቀታቸውን ሳይደብቁ ከልባቸው ደስ እያላቸው ነው ሲሰጡ የነበረውና በእውነት ከልብ እናመሰግናለን። ያዘጋጁንን ደግሞ የከተማ ስፖርት ጽሕፈት ቤቶችንም ከልብ እናመሰግናለን። ያሰለጠኑ አሰልጣኞችንም እናመሰግናለን። የአርባ ምንጭ ዩኒቨርሲቲ ሜዳውንም ፈቅደው የክላሱንም ፈቅደው እንድንማር ደስ ስላደረገን እነሱንም ከልብ እናመሰግናቸዋለን።